ሰላም ለመሆኑ ታቶ ለምን ይጠቅመናል? ምናችንንስ ይጎዳዋል? ዛሬ 30 ዓመት ወደ ኋላ ተመልሰን አብረን የምናይ ይሆናል። አብራችሁን ቆዩ። ጊዜው በፈረንጆች በ1980 ነበረ። ይሄ ታቶ ወይንም ደግሞ ንቅሳት ብለን የምንጠራው ነገር የተሰራጨበት አመት። እናም ይሄ ታቶ የተባለው ነገር እንደመጣ ለዓለም አዲስ ስለነበረ ሁሉም ሰው ፋሽን አድርጎት በሙሉ ሰውነቱ ይነቀሰውም ነበረ። ይሄም ታቶ የሚባለው ነገር በውድ ስለሆነ የሚሰራው ሰውም ስለ ጉዳቱ ምንም ነገር አያወራም። ስለ አራዳነት ስለሚባለው ነገር እንጂ ስለ ጉዳቱ ማንም ሰው ለማንም የሚናገር ሰው አልነበረም። ምክንያቱም ታቶ የሚነቀሱበት ገንዘብ ረብጣ ብር ስለነበረ ወይንም ደግሞ ብዙ ብር ስለነበረ። አረ ለመሆኑ ታቶን ማን ያመጣው? ማንስ ነው የፈለሰፈው የምትሉ አትጠፉም። ታቶን የፈለሰፈው ወይንም ደግሞ ወደ ዓለም ያመጣው 6 ተብለው የሚጠሩ መናፍስቶች ወይንም ደግሞ ዳቢሎስ ብለን የምንጠራው ነው። ይሄ ታቶ የሚባለው ነገር እኛም ሀገር ላይ አልቀረልንም። 2000 ዓመተ ምህረት ላይ ወደ ኢትዮጵያ በደንብ ተሰራጨ። ትንሹም ትልቁም ይሄን ታቶ የሚባለው ነገር መነቀስ ጀመረ። እንዴ ጉዳቱን አያውቁም እንዴ የምትሉ አትጠፉም። እንኳን እኛ ኢትዮጵያውያን ውጮችም ጉዳቱን አያውቁም ነበረ። በዛ ሰሞን ለቀጣይ 3 ዓመታት ህዝቡ ሙሉ በሙሉ ይሄን ታቶ የሚባለውን ነገር ሲነቀስ ነበረ። ከዛም ታቶውን ከተነቀሱት 75% በሞት ከዓለም ተለዩ። ለመሆኑ ምንም አይነት በሽታ ከሌለባቸው ነፍሳቸውን በተኙበት ምን ሊወስዳቸው ቻለ የምትሉ አትጠፉ። ነፍሳቸውን የማይነጥቀው ጉደኛው ታቶ ወይንም ደግሞ ንቅሳት የምንለው ነገር ነው። እንዴት ታቶ ህይወትን እስከ ማጥፋት ይደርሳል ካላችሁ በቪዲዮ መጨረሻ ላይ ጉዳቱን ስነግራችሁ ወቸው ጉድ እንደምትሉ እርግጠኛም ነኝ። ከትስታችን ስንመለስ አንድ ሰው ታቶ ወይንም ደግሞ ንቅሳት የምንለው ነገር ሲነቀስ ስጋውን ቆርጦት ወደ ውስጥ ገብቶ በመርፌ ቁጭ እንደሚያደርገው ያንን ኬሚካል ወይንም ደግሞ ዱቄቱን ይታወቃል። እና ያም ዱቄት ቀስ በቀስ በስጋችን በሙሉ ላይ እየተበታተነ ወደ ካንሰር እንደሚቀየር ብዙዎቻችሁ ታውቁ ይሆናል። ካላወቃችሁም ጉድ በሉ ልንገራችሁ። አንድ ታቶ ምንም አይነት ታቶ ቢሆን ስትነቀሱት ኋላ ሙሉ በሙሉ ዱቄቱ እየተበታተነ ወደ ካንሰር የመቀየር እድሉ በጣም ከፍተኛም ነው። ለመሆኑ ስንት አይነት ጉዳት አለው? ከብዙ በጥቂቱ ትንሽ ልንገራችሁ። የመጀመሪያው ጉዳት ወደ ካንሰር የመቀየር እድሉ 1% ማለት ነው። 1% ስላችሁ ከመቶ እንዳይመስላችሁ፣ ከ2% 1% ማለትም ከ100% 99% የመቀየር እድል አለው ማለት ነው። ሁለተኛ ሰውነታችንን ሙሉ በሙሉ ሊያበላሸው ይችላል ማለት ነው። አንድ ሰው 80 ኪሎ ከሆነ በ80 ኪሎ የተነቀሰው ታቶ ኪሎ ወደ 30 ቢያወርደው ኦሬዲ የተነቀሰው ታቶ ሙሉ በሙሉ ብልሽት እንደሚል ጥናቶች ያሳያሉ ማለት ነው። ይሄ ማለት ወደኛ ስናመጣው 3 ወር ጂም ሰርታችሁ ለ1 ወር ብታቋርጡት ሰውነታችሁ ሙሉ በሙሉ ይበለሻሻል ማለት ነው። ወደ ሃይማኖታችን ስናመጣው ደግሞ በኦርቶዶክስ ፈጽሞ የማይፈቀድ ነገር ነው ማለት ነው። ይሄ ጉዳቱ ይሄ ብቻ እንዳይመስላችሁ፣ በጣም ብዙ አይነት ጉዳት አለው። ከብዙዎቹ በጥቂቱ ነው ያቀረብኩላችሁ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። እንዲሁም ማስተካከለው ነገር ካለ ሐሳብ ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። ለሁላችሁም እመልሳለሁ፣ አስተካክላለሁ ማለት ነው። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ። አመሰግናለሁ።